ሰብኮንሺየስ ማይንዳችን የምናሰለጥነው ኮንሺየስ ማይንዳችን በመቆጣጠር ሪሶርስን የሚፈጥረው የሚያየው ቀድሞ የሚያየው ማን ነው? የሰው ልጅ አእምሮ ነው። የሚቀየርህ ግን ሞቲቬሽን አይደለም፣ ዲሲፕሊን። አንድ ሰው ህይወቱን ለማሳካት 16 ዓመት ዩኒቨርሲቲ ገብቶ ሰፈር ማድረግ የለበትም። ሀብትም እኮ ህግ አለው። የሀብት ህግ አለው፣ የድህነት ህግ አለው። ድህነት የትኛውን ኮምፎርት ነው የሚሰጠው? ድህነት ነፃነት ይሰጣል። ሀብት እኮ ነፃነት ይሰጣል። ድሃ ሁን የሚል መጽሐፍ ቅዱስ ላይ ያለን። በስዎት አናሊሲስ ክራይቴሪያ ብንወስደው አሁን ሜሲ ኳስ ተጫዋች መሆን አልነበረበት። ሰብኮንሺየስ ማይንዳችን ለማሰልጠን ከግለሰባዊ ጥቅም አልፎ ማህበራዊ ጠቀሜታው ምንድነው? ይሄንን ማሰልጠን ሂደት እየሰፋ ቢመጣ እንደ ሀገር ምናገኘው ነገር አለ ወይ? ስለዚህ እስቲ መጀመሪያ የፐርሰናል የግለሰባዊ ጠቀሜታውን እናንሳው ሰፋ አድርገን። ሰብኮንሺየስ ማይንዳችን ያው ፓወራችን ያለው ዛጋ ስለሆነ ኤቭሪቲንግ ጥሩ መጥፎም በህይወታችን የሚገጥመንን ነገር የምንፈጥረው በሱ ስለሆነ ሰብኮንሺየስ ማይንዳችን የምናሰለጥነው ኮንሺየስ ማይንዳችን በመቆጣጠር ነው። ምክንያቱም ኮንሺየስ ማይንዳችንን ነው የምንቆጣጠረው። ምን ማለት ነው? ለምሳሌ ኮንሺየስ ማይንዳችን ነው የምንይዘው። እሱን ስንይዝ እሱን ስንቆጣጠር ሰብኮንሺየስ ማይንዳችን እንቆጣጠራለን። ምን ማለት ነው? ለምሳሌ አንድ ሰው የሚሰማውን የሚያወራውን የሚያየውን ነገር መቆጣጠር ከቻለ ሰብኮንሺየስ ማይንዱን ይቆጣጠራል። ለምን? ኮንሺየስ ማይንዳችን መረጃ የሚሰበስበውና ድምዳሜ ላይ የሚደርሰው በእነኚህ ነው። በሚሰማው፣ በሚያየው፣ በሚናገረው በዚህ በሴንሰሪ ኦርጋኖቻችን አማካኝነት የሚያገኘውን መረጃ ምን ያደርጋል? የሆነ ድምዳሜ ላይ በተደጋጋሚ የምንሰማው እንደው ለዚህ ነው ተደጋጋሚ የምንሰማውን ነገር ኮንሺየስ ማይንዳችን በተደጋጋሚ የሚያየውን ነገር ምን ይሆናል? እውነታ ነው ብሎ ይቀበላል። ሰብኮንሺየስ ማይንዳችን ስቶር ያደርጋል። አይከራከርህም፣ አይጋፈጥም። ነው ይሄ ትክክል ነው ያ ትክክል ነው አይደል። ለዚህ ነው ራሽናል አይደለም የምንለው። ሶ ሌሎች ደግሞ የምንፈልገውን ፒክቸር አሁን ይሄ ቪዥዋላይዜሽን የምንለው አለ። የምንፈልገውን ምስል ደጋግመን ማየት፣ የምንፈልገውን ሐሳብ ደጋግመን ማሰብ አውቶ ሰጀሽን የምንለው አለ። ለምሳሌ ጎበዝ ነኝ፣ እችላለሁ፣ አደርጋለሁ፣ ቆንጆ ነኝ የምንለው ነገር አለ። ፕሮግራም ነው የምናደርገው አእምሯችን ሰብኮንሺየስ ማይንዳችን። ሶ ምንድነው ጥቅሙ ካልን እኛ የሰማነው ያየነው ያወራነው ነገር ውጤት ነው። ስንፈጠር ሰልፍ ኮንሴፕት ይዘን አልተፈጠርንም። ስንፈጠር አይደንቲቲ ይዘን አልተፈጠርንም። ነገር ግን ባለንበት ካልቸር ላይ ያለውን አስተሳሰብ ያለውን ግምት ያለውን እምነት ይዘን ተፈጠርንና እንዲነን እንላለን። ኦኬ ያ የያዝነው ማንነት አስተሳሰብ እምነት የምንፈልገውን ህይወት ማያኖረን ከሆነ ምንድነው የምናደርገው? ሪፕሮግራም ነው የምናደርገው፣ እንቀይረዋለን። ለምሳሌ አንድ ሰው ፈሪ ይሆናል፣ ይፈራል። ሲፈጠር ግን ፈሪ ሆኖ አይደለም። ህፃናትን ካያቸው አይፈሩም፣ መውደቅን ይፈራሉ። ግን ቀደም ብሎ ፈሪ እንዲሆን ፕሮግራም ተደርጓል። ለምን? ከቤተሰብ ከአካባቢ ጀምሮ አትሞክር፣ ተው፣ ትወድቃለህ፣ እንደዚህ ትሆናለህ። የስ ፍርሃትን ተለማመርን ገባ ማለት ነው። ሌተር ኤጅ ላይ ያ ነገር በህይወቱ በስራው በምኑ አፒር ያደርጋል እንጂ በተፈጥሮ ልጅ ሲፈጠር የመፍራትን ራስ መጠበቅ አለ። ኢነርጂው በራሱ አይወጣም። አልችልም፣ ወድቃለሁ፣ አይሳካም የሚለው ነገር ስላለ የመቻል ኢነርጂው አይወጣም። የለም ገባ። በተፈጥሮ ያለን ነገር ኢንስቲንክት የሚጠብቀን ከአደጋ የሚጠብቀን ነው። ከአደጋ የሚጠብቀን ኢንስቲንክት አለ። ነገር ግን ነገሮችን መሞከር ለምሳሌ አሁን ሰው ፊት መናገር ፐብሊክሊ መናገር የሚፈልገውን ነገር መጠየቅ ከጓደኞቹ ጋር ተጋፍቶ የራሱን ሐሳብ አንጸባርቆ መኖር የሚፈልግ ብዙ አይነት ቢሳሳትም ማለት ነው። ያው መሳሳትን ክሪቲክስን መፍራት ለምሳሌ ወሰደው እኛ ሀገር በጣም ትልቁ ነገር ምንድነው? አንድ ነገር ገና ስትጀምር የምትፈራው ምንድነው? ሰው ምን ይለኛል የምትለው ባይሳካስ ፌል አድርጎ መታየት። ኦኬ ከየት ነው የመጣ ነው ይሄ?
ሪዲኩል የመደረግ ፍርሃት ያጣጥሉኛል፣ ይፎትቱኛል፣ ይተርቡኛል፣ ሙድ ይዙብኛል የሚለው ከየት ነው የመጣው? ይሄ አስተዳደጋችን ነው። ግን ውስጣችን ያለውን ኤነርጂ ምን እናደርገዋለን? እናስተኘዋለን። ለምን? ቀድሞ ፍርሃት ስለሚመጣ፣ ቀድሞ ትችት ስለሚታየን፣ ቀድሞ ፌል ማድረግ ስለሚታየን ያንን ማንነታችንን ሳንገልጽ እንኖራለን። we are not happy with that ፊል እናደርጋለን እኮ ትክክል እንዳልሆነ ይቆጨናል እኮ። ነገር ግን ወድቆ መታየትን፣ መተቸትን፣ ከሌሎች አንሶ መታየት የሚባሉ ነገሮች ሁሉ አስራው ያስቀምጡናል። ኦኬ፣ በዚህ ሂደት ውስጥ ይሄ የሚሄድ ሰው እንደዚህ አይነት ስሜቶችን የሚያስተናግድ ሰው ይሄ አስተሳሰብ አልጠቀመውም። አዎ፣ ይሄ ግን አስተሳሰብ የመጣው ምንድን ነው? ደጋግሞ ያየው የሰማው። እሱ እንኳን ባይተች ሰው ሲተች አይቷል። ቁጭ ብሎ ሰው ሲያሙ አይቷል። ቁጭ ብሎ ግን ብዙ ሰው ኮምፎርታብል ይሆናል በዛ። ማለት ሞክረ ከመተቸት ይሄ ስታተስ ኮን አክሰፕት የማድረግ እኛ ሀገር እንደውም አባባል አለ፣ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ምክንያቱም እንዳልከው ይሄ ፍርሃትን ተሸክሞ ምንም ሳይሞክሩም ሳይወድቁም ሳያሳኩም ግን ይሄ የተለመደው ኑሮ አለ። ስለዚህ ገና ለገና ሞክሬ ወድቄ ደምቼ እንትን ብዬ ከመነሳት ይልቅ በቃ ኢትስ ፋይን አሞኬ በቃ ይሄ ይበቃኛል ብሎ የመመቻቸት ማለት ነው። አዎ፣ ግን እኔ እሱ እንዴት እንደሚመች አይገባኝም። ልክ ነህ፣ ዝምታው አለ። ለምንድን ነው በዛኛው ሳይድ በኩል ያለውን ስኬት አሁን ፕራክቲካል እናድርገው። እኛ ሀገር ለምሳሌ በእኛ ባህል ሀብታም እኮ አይወደድም። ሆነስትሊ ስፒኪንግ ገንዘብን የሚመኝ ገንዘብ ማምጣት የሚፈልግ ስራ መስራት የሚፈልግ ሀብታም መሆን የሚፈልግ ሰው አይወደድም። እውቀትን የሚፈልግ እውቀትን ሲክ የሚያደርግ የሚፈላሰፍ የሚጠይቅ የሚያውቀውን የሚገልጽ ሰው ነው አይበረታታም። at the same time ደግሞ እኔ እችላለሁ፣ እኔ ጎበዝ ነኝ፣ እኔን ማድረግ የሚችል ሰው አይበረታታም። ኦኬ፣ ስለዚህ ምንድነው ያልከው ኮምፎርት የሚመጣው ምንድነው? ይሄኛውን ፓርት በቃ ላይፍ እንዲህ ነው ብለን ካሰብን፣ ላይፍ እንዲህ ብለን ነው ከተቀበልነው ያኛውን አናውቀውም። በቃ አናውቀውም ያኛውን ላይፍ። ምክንያቱም ሶሻል ኮንትራት አለና በቃ ያልፈረም ነው በቃ ላይፍ እንዲህ ነው ብለን ተያይዘን ነው የምንኖረው። በዛ ውስጥ ሚኒንግ እናገኛለን። ባለማወቅ ውስጥ፣ ባለመሞከር ውስጥ፣ በመፍራት ውስጥ እኮ ሚኒንግ እንሰራለን። ኤክስኪውዞችም አሉን። ዌል በዛ ውስጥ ዝም ብለን እንኖራለን። ግን ትክክል ነው እሱ ኖ። አንድ ሰው ይነሳና ቅድም እንዳልነው ወደ ፐርሰናል ዴቨሎፕመንት ነው፣ ፍርሃቴን ማስወገድ እፈልጋለሁ፣ ኮንፊደንሴን መመለስ እፈልጋለሁ፣ የኔ ኑሮ ይሄ አይደለም፣ ከዚህ የተሻለ ኑሮ መኖር አለብኝ ሲል ወዴት ነው የሚሄደው? ወደ ራሱ ነው የሚሄደው። መጀመሪያ ሰልፍ ክሪቲክ ውስጥ ነው የሚገባው። ያለበትን ኢንቫይሮንመንት ያያል፣ የራሱን ሁኔታ ያያል፣ ለውጥ ይፈልጋል። ያኔ ወደ ፐርሰናል ዴቨሎፕመንት የምንላቸው ወደ ማይንድ ሴት መጽሐፍት ሐሳቦች ውስጥ ይመጣል ማለት ነው። ስለዚህ እስከዛሬ ድረስ አልነበሩም። በ1970ዎቹ 60ዎቹ ምንድነው ኦልዌይስ የሆኑ እውቀቶች ዶሚኔት የሚያደርጉበት ጊዜ አለ። የእውቀት ኢቮሉሽን አለ አይደል? ኢቮልቭ እናደርጋለን። የእውቀት እኮ እንትኖች አሉ፣ አድማሶች አሉ። አሁን ያለንበት አሁን ሜንታል ኤጅ ነው ያለነው። ይሄ ስቶን ኤጅ፣ ብሮንዝ ኤጅ፣ ኢንዱስትሪያል ሪቮሉሽን፣ የኢንዱስትሪያል ኤጅ ምንለው ጊዜ አለ። አሁን ግን ሜንታል ኤጅ ነው። ለምን? የሁሉ ነገር መሰረቱ ማይንድ ነው። በፊት ለምሳሌ የሀገሮችን ዕጣ ፈንታ የሚወስነው ሪሶርስ ነው ሲሉን ነበረ። አባንዳንስ ሪሶርስ ነው። ላይክ አባንዳንስ እና በስኬርሲቲ ነው የሚገለጹት ሀገሮች። ዌል ናው ዜር ኢዝ ኖ ስኬርሲቲ። ፊዚካሊ ስኬርሲቲ የለም። ምክንያቱም ሪሶርስም ቢሆን ዌል ፊዚካሊ አለ፣ ግን ፖቴንሻሉ ደግሞ ያለው የተወሰነ ሪሶርስም ቢሆን ያለው ፖቴንሻል ግን ኢመንስ ነው። ሪሶርስ በራሱ የሚፈጥረው ኳንቲፋይ የሚያደርገው የሚጠቀመው እኮ የሰው ልጅ ነው። አሁን ከጋሪዮሽ ስርዓተ ማህበር እስከ ዛሬ ድረስ ባለንበት ውስጥ ሪሶርስ ፑሉ እየሰፋ ነው እየጠበበ ነው? እየሰፋ ነው የሪሶርስ ፑሉ። አሁን ዝም ብለን እንይና ይሄ ሶሻል ሚዲያ ትልቅ ሪሶርስ ነው አይደል? ሰዎች በጣም ሀብታም እየሆኑበት ነው። የትኛው አሁን በኦል
በድሮ የሪሶርስ እሳቢያችን ምን ውስጥ ነው የምንከተው? ቢትኮይን አሁን ምን ውስጥ ነው የምንከተው? ምን ውስጥ ነው የምንከተው? ዩሲ ሪሶርስን የሚፈጥረው ሰው ነው፣ የሰው አእምሮ ነው። ድሮ ወርቅ መዳብ ምናምን ብለን እንቆጥራለን። ኦኬ አሁን ግን ያ ሪሶርስ የሌላቸው ሀገሮች ግን የሰውን ልጅ ማይንድ አንሊሽ ያደረጉ ሀገሮች ግን ዓለምን ተቆጣጥረዋል። እነ ጃፓን እና እንግሊዝ ምንድነው አንደርግራውንድ ሪሶርሳቸው? ኖ ኢትስ ማይንድ። ሶ ትልቁ ነገር ምንድነው? አሁን የሰው ልጅ ማይንድ ነው ትልቁ ነገር። አሁን ያለነው ማይንድ ኤጅ ላይ ነው ያለነው። በፊት ሀገሮች የራሳቸውን ወርዝ የሚለኩት ባላቸው የከርሰ ምድር ሀብት ነው አይደለ? ኖ አሜሪካ ያደገችው በየትኛው የከርሰ ምድር ሀብት ነው? በእውቀት ነው ያደገችው። የሰውን አእምሮ በመጠቀም ነው። ትልቁ አሜሪካ ኦፈር የምታደርገህ ምንድነው? ኦፖርቹኒቲ ነው፣ ፍሪደም ነው፣ የመስራት የመፍጠር አይደለ? ይሄ ሲሊኮን ቫሊ ምናምን የምንላቸው የኢንተርፕረነር ሴንተርስ ናቸው አይደል? ዩሲ ያንን ማይንድ የሰውን ልጅ ማይንድ አንሊሽ ሪያላይዝ የማድረግ ኦፖርቹኒቲ ነው የፈጠሩት። ሪሶርስ ካለበት የሚፈልጉት ነገር ካለበት ሀገርም ቢሆን አምጥተው ይሰሩታል። መጀመሪያ ግን ሐሳቡ ሊሚትለስ የሆነ ወርልድ ውስጥ ነው ያለን የሚለውን በደንብ አድርገው ተረድተውታል። ስለዚህ ምንም አይነት ፊዚካል እንትን ባይኖር እዚህ ላይ ያንን አባንደንስ ፊል ካላረከው መጀመሪያ there is no such thing called fixed resource። ነዳጅ እኮ ሪሶርስ የሆነው መኪና የሚባለው ሐሳብ ከመጣ በኋላ ነው። ኢንጂን የሚባለው ሐሳብ ከመጣ በኋላ ሪሶርስን የሚፈጥረው የሚያየው ቀድሞ የሚያየው ማን ነው? የሰው ልጅ አእምሮ ነው። ኤርፕሌንን ቀድሞ ያየው ማን ነው? መኪናን ቀድሞ ያየው ማን ነው? ኢንተርኔትን ቀድሞ ያየው ማን ነው? ሁሉንም ነገር ቀድሞ ያየው ማን ነው? የሰው ልጅ ነው መጀመሪያ። ይሄን ብርሃን ቀድሞ ያየው ማን ነው? ኤዲሰን ነው አይደል? አልነበረም ግን እኮ ምንም እኮ ላይክ ሞዴል አልነበረውም። ግን ነው እንደዚህ አይነት ላይት መኖር አለበት፣ መብራት መኖር አለበት ብሎ አሰበ። ይሲ ሶ ምንድነው ከዛ በኋላ ነው የሌላው ነገር የሚከተለው። ትልቁ ነገር ሪሶርስን የሚፈጥረው ዛሬ ሪሶርስ ብለን የጣልነውን ነገር ነገ እንጠቀመዋለን። ለምን? ሰምበዲ ያ ነገር ጥቅም አለው ብሎ እንዴት መጠቀም እንዳለብን ሲያሳየን። ስለዚህ ኢንዲቪጁዋል ብልጽግና የሚመጣው የአእምሮን አቅም በመረዳት ያንን በማበልጸግ እና ኮንትሮል በማድረግ ነው። አዎ መጀመሪያ ቀደም እንዳልነው የማይንድ ኤጅ ላይ ነው ያለነው። አሁን ለምንድን ነው በሰባዎቹ አልነበረም በ60ዎቹ አልነበረም? አሁን ይሄ ለምንድን ነው ቡም ያደረገው? ይሄ አስተሳሰብ በእኛ ሀገርም በሌላ ሀገርም ሰው ልጅ ሄዱ አሁን ምንድነው ወደ ራሱ ነው እየመጣ ያለው። ራስን መገንዘብ ነው ለህይወት ቁልፍ ብሎ እያሰበ ነው። ከአሁን በፊት ከውጪው ዓለም ጋር ነው ያለን ትግል። አሁን ግን ያ ትግል ማብቂያ የለውም። ሴንትራሊ አትቆጣጠረውም። ከውጭ ያለውን ዓለም ማርኬት ይቀይርብሃል። ዛሬ ፋሽን ሲቀያየር ኢምፒቲነስ ይሰማሃል። ሃፒነስ ከፋሽን ከመከተል ሃፒነስን አታመጣውም። ኢነር ፒስን አታመጣውም። ላይክ ኮሞዲቲስን በመሰብሰብ ያስፈልጉሃል። ነገር ግን መጀመሪያ you have to be centered። ሰው አሁን ምንድነው ሪያላይዜሽኑ? ሰልፍ ሪያላይዜሽን መጀመሪያ the center of peace, the center of happiness and the center of wealth is man himself የሚለው። ሌላው ወደ ማህበረሰብ ከወሰድ ነው ይሄን ኢንዲቪጁዋል ሪያላይዜሽን የግለሰብ ብልጽግናን ወደ ማህበረሰብ ካሳደገ ነው። ማህበረሰብ እኮ የግለሰቦች ውጤት ነው። ግለሰቦች ሀብታም ከሆኑ፣ ግለሰቦች ጤነኛ ከሆኑ፣ ግለሰቦች ፖዚቲቭ ከሆኑ ማህበረሰብ የተሻለ ይሆናል። ኮንቴክስቹዋላይዝ ካልተደረጉ ነባራዊ ሁኔታውን እንዲያዩ በሚያደርግ ሁኔታ ወይንም በዛ መነጽር ካልታየ ሰዎችን አየር ላይ አንጠለጥልብን ነው። ከዛ ማበጠረባ ያወርዳቸዋል ሰዎች። ይሄ እንትን በመንፊያ ኢንፍሌት አርገን አንስተን ከዛ በጣም አንቸገርም ወይ? ያ አይ ቲንክ ሁለት ነገሮች አሉ እዚህ ጋር እንዳልከው። በቃ ላይፍህን ነገ ትቀይራለህ አይነት ነገር በጣም ይሄ አይደል? ይሄ ፋስት ፉድ የሚደረግ ነገር አለ። በሞቲቬሽን የምንበላው
በአንዳንድ ነገሮች ልክ ላይፍ ፕሮሰስ መሆኗን እንድንረሳ የሚያደርጉ አሉ። ቼንጅ ኢዝ ኤ ፕሮሰስ ገባ። ነገር ግን አንዳንድ ጊዜ አንዳንድ አስተምህሮቶች እኔም ኦብዘርቭ አደርጋለሁ። ምንድነው ሞቲቬሽን ያስፈልጋል። ሞቲቬሽን ግን ክብሪት መጫር ነው። ለለውጥ ጀስት ክሊክ ማድረግ ማስነሳት፣ እይታ እንደዚህ አለ ማለት ነው ሞቲቬሽን። የሚቀይርህ ግን ሞቲቬሽን አይደለም፣ ዲሲፕሊን ነው። ኮንሲስተንት የሆነ ስራ፣ ሐሳብ፣ ህልም ካለህ ትቀየራለህ። ግን ዛሬ ለምሳሌ ሀብታም ትሆናለህ፣ ሀብታም መሆን ትችላለህ፣ ሀብታም ነህ እኮ ስላልኩ ሀብታም አትሆንም። ነገር ግን ሀብታም ለመሆን የሚያስችል ውስጣችን በቂ ኃይል አለ። ሀብታም መሆን እንችላለን። ራሱ አስተምሮቱ እሱ ላይ ነው ወይ ራሱ ማተኮር ያለበት? ሬድ ካርፔት ላይ እንደመጓዝ ነው የሚመስለው የፕሮስፐሪቲ መንገድና እሱ እንደምንደው መቅረብ ያለበት ነው። ላይክ ምን መሰለህ አንድ ነገር አለ። አሁን እያወዳደርን ያለ ነው የኖርንበት መንገድ አለ። የኖርንበትን ህይወት እንደ ሪያሊቲ ነው የተቀበልነው። ይሄኛው ደግሞ አስተምህሮት አለ፣ የማይንድ ፓወር። ሪፈረንሳችን የኖርንበትን ህይወት እንደ ሪያሊቲ ስለተቀበልነው ነው። ትገባለህ፣ ትምህርት ቤት ትማራለህ፣ ከዛ በኋላ ዩኒቨርሲቲ ትገባለህ። እሺ የሆነ ሊኒየር የሆነ የላይፍ አፕሮች አለ። ቢዝነስም ለመስራት ቢሆን እንዲሁ ጥረህ ግረህ ኖ ያንን አክሰፕት አድርገን ያንን እንደ ትክክለኛ አድርገን ከወሰድ ነው ይሄ ሞቲቬሽናል የማይንድ ስቴት አስተምሮቶች የሆነ እንትን ይመስሉሃል፣ የሆነ ማጂክ ይመስሉሃል። ኖ አይደለም። ያም ራሱ ትክክል አይደለም። አንድ ሰው ህይወቱን ለማሳካት 16 ዓመት ዩኒቨርሲቲ ገብቶ ሰፈር ማድረግ የለበትም። ኢዝ ሮንግ። አንድ ነገር አለ። ሰዎች የፈለጉትን ነገር ለማግኘት ወዴት ይሄዱ ነው። ኦኬ አንድ ሰው ሀብታም መሆን ፈለገን በል እንግዲህ አሁን ማቴሪያል ፕሮስፐሪቲ ሰው እንደ ፍላጎቱ ነው። ጤና የሚፈልግ ከሆነ ጤንነቱን ያስቀድማል። ሀብት የሚፈልግ ከሆነ ሀብቱን ያስቀድማል። እንደገና ሰላሙን የሚፈልግ ከሆነ ሰላሙን ያስፈልግ። ኢንተግሬትድ ናቸው። ግን አንዳንዴ ፕራዮሪቲ ያለን አይደል? አንዳንዴ ሀብት ኖሮህ እኮ ጤናህን ልትፈልግ ትችላለህ። ኦኬ ሰዎች ግን አንድ እናስቀምጠውና ማንም ሰው የፈለገውን ነገር ለማግኘት የት ይሂድ? ለሴ አንድ ሰው ስራ ሰርቶ ሀብታም መሆን ከፈለገ የት ይሂድ? ከየት ይጀምር ነው? ከየት ይጀምር? መሰረቱ እኛ ውስጥ ነው፣ ግለሰቦች ውስጥ ነው መሰረቱ። አለበለዚያ ምን ልንል ነው? ጥቂቶች የተባረኩ ሀብታም እንዲሆኑ የተፈጠሩ አሉ። ሌሎች ልትል ነው። ሌሎች ደግሞ ገባህ ያልተባረኩ አሉ ልንል ነው። ይህ ዓለም ግን የሚሰራው በህግና በስርዓት ነው። በዛን ህግና ስርዓት እኔ እናንተ ያንን ህግና ስርዓት አውቆ ተረድቶ መኖር የእናንተ ውሳኔ ይሆናል። አንተ አውቀህ ሀብታም ትሆንበታል። ያ ሀብትም እኮ ህግ አለው። የሀብት ህግ አለው፣ የድህነት ህግ አለው። እኔ ደግሞ ሳላቅ ድሃ ሆናለሁ። አሁን ቅድም ያልነው ወደ ሰዎች ህይወታቸውን ለመጀመር መሄድ ያለባቸው እኮ መጀመሪያ ወደ ራሳቸው። የመጣንበት መንገድ እኮ ትክክል አይደለም። ከራሳችን አይደለም የጀመርነው እኮ ከውጭው ነው። ኢንዲቪጁዋሊስቲክ የሆነ ሶሳይቲ አይፈጥርም። ከዛ እሱንም አያይዘህ ወደ እንትኑ ትመጣልኛለህ። እንደ ማህበረሰብ እንዴት ነው የምናተርፈው? ኢንዲቪጁዋሊስቲክ መጀመሪያ ባይዘው በማህበር አልተፈጠርንም። በማህበር እንኖራለን እንጂ የተፈጠርነው በግል ነው። ግን ምን አይነት ግለሰቦችን እንፈጥራለን ነው ጥሩ ነገር። እኔ ስኬታማ ከሆንኩኝ፣ አንተ ስኬታማ ከሆንክ፣ እነሱ ስኬታማ ከሆኑ ስኬታማ ማህበረሰብ እንፈጥራለን። ነገር ግን አንተ ብቻ ስኬታማ ሆነ እኛ ደግሞ ስኬታማ ካልሆንስ እንዴት አድርገህ ነው የምትኖረው አንተ? ላይፋችን ኮመንሊ ሼር የምናረጋቸው ቫልዩስ፣ ኮመንሊ ሼር የምናረጋቸው ነገሮች ስላሉ በኮሚዩናሊ እንኖራለን። ነገር ግን ላይፍ በጽንሰ ሐሳብ ደረጃ ከሄድን ላይፍ እኮ ኢንዲቪጁዋል ነው። እኔ ለራሴ ምበረታ ከሆነ ምሰራ ከሆነ ለራሴ ብዬ እኔ ከውስጤ ጋር ሰላም ከሆንኩኝ፣ ደስተኛ ከሆንኩኝ ካንተ ጋር ደስተኛ መሆን አይከብደኝም።
ካንተ ጋር ሰላም መሆን አይከብደኝ። ሁላችንም ወደ ውስጥ ብንመለከትና ሁላችንም ራሳችን ላይ ብንሰራ ምን አይነት ሶሳይቲ ነው የምንፈጥረው? ምን አይነት ቤተሰብ ነው የምንፈጥረው? ኦኬ ስለ ግሪድ አይደለም እናወራው። ስለ ግሪድ አይደለም። ግሪድ የሚመጣው እኮ በግለሰቦች ብልጽግና አይደለም። ግሪድ የሚመጣው እኮ ጥቂት ሰዎች አብዛኛውን ሰው ኤክስፕሎይት ሲያደርጉ ነው እንጂ ሰዎች ሁሉ ስኬታማ ቢሆኑ እኮ ግሪድ የሚባል ነገር የለም። ሰዎች ሁሉ ሰላም ቢሆኑ፣ ሰዎች ሁሉ ሀብታም ቢሆኑ እኮ ግሪድ የለም። ነገር ግን ግሪድ የሚመጣው ጥቂቶች የአብዛኛውን ሰው አድቫንቴጅ መውሰድ በሚፈልጉበት ጊዜ ነው። እኔ በአንተ ላይ አድቫንቴጅ መውሰድ ስፈልግ ነው ግሪድ የሚመጣው። ግን በራሴ በቂ ከሆንኩኝ፣ የራሴን ፍላጎት በራሴ ማሟላ ከሆንኩኝ ግሪድ ገቨርን አያደርገንም። ኢማጂን የሶሳይቲ ሁሉም ግለሰብ የቻለውን የሚጥርበት የቻለውን ያህል የሚያገኝበት ሶሳይቲ ኢማጂን አድርግ። which is not impossible። ያንን ኢማጂን አድርግና ምን አይነት ሶሳይቲ ይኖረናል ነው። አሁን ምንድነው እዚህ ጋር ያለው? እስከዛሬ የመጣንበት ነገር ኖርማላይዝ አድርገነዋል። አሁን እየመጣ ያለው ነው ዲኮንስትራክት እያደረገ ነው። ኢቭን አሁን ማቴሪያል ዌልዝን ራሱ አስፓየር ማድረግ እንደ ወንጀል ነው። ዋይ ያው አሁን ቅድም አንተም ስጠይቅ ፕሮስፐሪቲ የግለሰብ ምንድነው ችግሩ? አንድ ሰው ሀብታም ብቻ መሆን ቢፈልግ ምንድነው ችግሩ? እስቲ አሁን ክሪቲኮችንም ስለማይ ነው ሚዲያ ላይ የቁስ እንትን ማለት ምንድነው ችግሩ ነው? የግድ አንድ ሰው በጣም ሀብታም ስለሆነ ኤቪል ነው ማለት ነው? ምንድነው ችግሩ? ሀብታም መሆን መመኘት ምንድነው? ድህነት የትኛውን ኮምፎርት ነው የሚሰጠው? ቆይ እኔ አይ ወንደር ማለት በድህነት ውስጥ ያለው ኮምፎርት የትኛው ነው? በድህነት ውስጥ ሰላም አለ? በድህነት ውስጥ እንቅልፍ አለ? በድህነት ውስጥ ምቾት አለ? ምን ሀብታም መሆን ማለት እያንዳንዱ ሰው ሀብታም መሆን ቢፈልግ ምንድነው ችግሩ ነው? በቂ ሪሶርስ የለንም ሀብታም ለመሆን? በቂ ሀብት የለንም? ምንድነው ችግሩ ነው? ይሲ አሁን ለሀብት ያለን እይታ በጣም ኔጌቲቭ ስለሆነ ነው። ሀብት ብቻ ቁስ ብቻ what else is there? ሀብታም አይ ቲንክ የኃጢአት መንገድ አድርገናል። yes cultural construction ነው። ይኸውልህ cultural construction ነው። ልክ ይሄ ያለ አይደል ይሄ ሀብትን መመኘት ሀብትን መፈለግ እንደ ነውር አድርገናል። ነገር ግን ሀብታም ሳትሆን ነፃነት ከየት ነው የምታመጣው? ነፃነት ድህነት ነፃነት ይሰጣል እንዴ? ሀብት እኮ ነፃነት ይሰጣል። ሀብት እኮ ሌሎችን እንድትረዳ እድል ይሰጣል፣ ለሌሎች እንድትርፍ። ኦኬ ዛፎችን አንድ ፓፓዬ ትከል፣ እድገቱን የምትለካው እኮ በሚያፈራው ፍሬ ነው አይደለ? ሰው ሀብታም ካልሆነ በምን ፍሬ ነው የሚለካው? ቴልሚ ሀብታም ካልሆነ የስኬት መገለጫ ነው ሀብታም። አሁን ስለ ዝርፊያ አይደለም የምናወራው። ነገር ግን ሰርቶ ጥሮ በራሱ መንገድ ሀብታም ከሆነ ፍሩቱ እኮ ያ ነው። አለ ወይ ሰው ሀብታም አይሁን የሚል አስተምህሮትም ህግም አለ ወይ? በቅዱሳት መጽሐፍት ጭምር yes even that ድሃ ሁን የሚል መጽሐፍ ቅዱስ ላይ አለ እንዴ? ለምሳሌ እኔ የማውቀው መጽሐፍ ቅዱስ ነው ድሃ ሁን የሚል መጽሐፍ ቅዱስ አለ እንዴ? ነው የለም። ሮንግሊ ግን አንደርስታንድ ያደረግነው ነገር አለ፣ ሀብትንና ኃጢአትን። ግን ድህነትም ኃጢአት ነው። ለምን ካልን የተሰጠህን አቅም የተሰጠህን ችሎታ አልተጠቀምክበትም። ኃጢአት ማለት እኮ ሰዎችን መግደል መውጋት ብቻ አይደለም። you see ተባርኮ የተሰጠን አቅም ችሎታ ለያባከነው ነው። ስህተት አይደለም እሱ፣ ጥፋት አይደለም፣ ኃጢአት ነው እሱ። like you see I don't know ይሄ ምናልባት ሶሻሊ ኮሬክት ላይሆን ይችላል ይሄ ቋንቋ፣ ግን ድህነትን ኢምብሬስ ማድረግ ድህነትን ማቀፍ ድህነትን የጽድቅ መንገድ ማድረግ ድሃ ኖ ድህነትን ኖርማላይዝ ማድረግ ገባ። ሀብትን የሚፈልግ ሰው ሀብታም መሆን ይፈልግ ሰው ለሀብት የሚሰራን ሰው ደግሞ ልክ በክፉ ማየት ነው። it's wrong
የቱ ጋር እንዴት እንደሚምታታብን አየህ። ሀብታም መሆን እንፈልጋለን፣ ግን ሀብታም የሆኑ ሰዎችን በጥርጣሬ እናያለን። ገንዘብ እንትን ነው ይሄ እንላለን። ሶ አይ ቲንክ እነኚህ ቫሊዩስ ናቸው አሁን ይሄ አዲስ አስተምህሮት። ለምንድን ነው የኛ ካልቸር ግለሰብን እንትን አይሰጥም፣ ለሰው አቅም ቦታ አይሰጥም፣ ለሰው ችሎታ ቦታ አይሰጥም። ገባ? በሆነ በጣም ሊሚትድ በሆነ አስተሳሰብ ውስጥ ነው ያለው። እችላለሁ ማለት አትችልም። እኛ ይሄን ነገር መለወጥ እችላለሁ ያን ማለት አትችልም። በዚህ ውስጥ ስንመጣ ሰዎች ተነስተው አሁን እችላለሁ፣ ይቻላል፣ ሰው ልጅ ኃይል አለው ሲባል የሚፈጥረው ምን አለ? ግራ መጋባት አለ። ለመቆጣጠር ደግሞ ምቹ አይሆንም እንደዛ አይነት አመለካከቶች። ለዛ ነው ዲስፌቨር የሚያደርጋቸው ኢንስቲትዩሽንስ አሉ። አሁን አንተ በሆኑ ኢንስቲትዩሽንስ አሉ። በተለይ ሪሊጂየስ ዶሚናንት የሆነ ሶሳይቲ ነው በሪሊጅን እና ኦልዌይስ አዲስ ነገር እውቀት መምጣት ያለበት ወይ ከቤተ መንግስት ነው ወይ ከቤተ መቅደስ ነው። ሰዎች ከዛ ውስጥ ወጥተው ኮስችን ማድረግ መጠየቅ አዲስ ነገር ሲያመጡ ኦልዌይስ ምን ይሆናል? ኮንትሮል ይደረጋሉ። ሶ እኔ ሀብትን ብልጽግና what's wrong with ብልጽግና አይ ነው ፓርቲውም አይሆን ብልጽግና ሲክ ማድረግ ብልጽግና እኮ ሜንታል ነው፣ ስፒሪቹዋል ነው፣ ፊዚካል ነው። እኔ ጥሩ ነገር መመኘት፣ ጥሩ ነገር ማሰብ፣ ጥሩ which is not impossible እኮ ቋንቋው አለን አይደል እንዴ? ቋንቋው ካለን እኮ ኢማጂኔሽኑ አለን፣ ኢሜጁ አለን። ያ ካለን እኮ የምናገኘው ነገር ነው። እና ይሄ ያለ በትቢያ ውስጥ ትርጉም ለማግኘት የሚደረግ እንቅስቃሴ ያ ስለሆነ ነው እንጂ አይ ቲንክ ያውን የኒው ቶት ሙቭመንት ወይም ደግሞ ሰልፍ ዲስከቨሪ ሰልፍ አዌርነስ የምንለው ነገር ማህበረሰብን አይጎዳም። ምክንያቱም በሰዎች ላይ አድቫንቴጅ መውሰድን አትማርም። ሰዎችን ኤክስፕሎይት ማድረግን the only thing የምትማረው no you have this power which is your mind እና ያንን for the benefit of yes the whole ወይንም for the benefit of ብዙ ሰዎች ግን መጠቀም ትችላለህ። ያን ነው ስፒሪቹዋል የምንለው እኮ ያን ነው አይደል? ይሄንን ፓወር በአግባቡ ካልተጠቀምከው ራስን ታጠፋለህ፣ ዲስትራክት ታደርጋለህ። አሁን ይሄ ዲፕሬሽን፣ አንዛይቲ፣ ፊር የምንለው ኬት ነው? ያንን ፓወር ኮራፕት ሲያደርግ ነው ያ ፓወር። ያንን ፓወር በአግባቡ ካለመጠቀማችን ነው፣ ሃርነስ ካለማድረጋችን ነው፣ ፎከሳችንን ባለማስተካከላችን ምክንያት ስኬታችን ወደኋላ እንቀራለን። ፍርሃት፣ መሞከር፣ መስራት አስቀድመን ምን እንሆናለን? ራሳችንን ሳንሱር እናደርጋለን። ይሄ አይቻልም፣ ይሄ ይቻላል፣ ይሄ አይቻልም። you see don't limit yourself ሩሎች አሉ የተጻፉ ሩሎች አሉ እና ሜንታል ባውንደሪ ያለን በዚህች ሜንታል ባውንደሪ ነው የምንሄደው እና ኖ ይኸውልህ በዚህ ዓለም ላይ የተጻፈ የተገደበ ነገር የለም። ራስህን ግን ክፈተው፣ ራስህን ግለጥ። አሁን በዚህ ውስጥ አሁን አንድ ሚዲያ ላይ ሰምቻለሁ ፖዚቲቪዝም በዛ። ከፖዚቲቪዝም ውጪ የተሻለ ነገር ምንድን ነው ያለው? እና with all these አስተምህሮቶች ግን መርሳት የሌለብን ነገር አሁን ይሄን ሁሉ ነገር ስለ ማይንድ ማወቅ ያለብን ለመለወጥ ነው አይደል? የተሻለ ነገር ለመገንባት ነው። ነገር ግን ኦቨርናይት የሚመጣ ነገር የለም። የሎው ኦፍ ግሮዝ ምንለዋል። አንድ ነገር ትዘራለህ፣ ትንከባከባለህ፣ ወቅቱን ተጠብቀህ ታጭዳለህ። አንዳንዴ አረምም ሊገባበት yes you have to tend it ማረም አለብህ። በማይንድም ህግ እንደዛ ነው። አንድ ጉዳይ ለምሳሌ እኔ ሀብታም ስለፈለኩኝ ሀብታም ሆናለሁ ስላልኩኝ ነገ ሀብታም አልሆንም። ነገር ግን ምን አለ የሀብትን ሐሳብ አእምሮዬ ውስጥ ካቆየው ያ ስራ የሚፈልገውን ስራ እየሰራው ገባ አብዝተህ መፈለግህ ኢነርጂውን ይሰጣል፣ ኢነርጂውን እንድታወጣ ያደርጋል ነው ዲዛየር the potent force ያለው ውስጣችን ዲዛየር ነው። ያንን ዲዛየር ግን ዛሬ አናጢ መሆን ፈልጋለሁ፣ ነገ ኳስ ተጫዋች መሆን ፈልጋለሁ፣ ከነገ ወዲያ ደግሞ ሙዚቀኛ መሆን ፈልጋለሁ። የት ነኝ you see አቅምህንም አዎ። ነገር ግን አናጢ መሆን ብቻ ነው ፈልገው ብዬ በዛ በአናጢነት ግን ብዙ ጊዜ ማስብ ከሆነ
ባለኝ አጋጣሚ ሞክር ከሆነ እንደመሆን አስቤ የሚያስፈልጉኝ ዕቃዎች መገዛ ከሆነ አናጢ ይሆናል። የሚጀምረው መሆን ከመፈለግ ነው ወይንስ መሆን መፈለጉ የሆነ ሰዓት ላይ ይመጣል? ለምሳሌ ቅድም መጀመሪያ ላይ ያነሳልኝ ኳስ ተጫዋች አሁን ልጅ ሆነ ኳስ ተጫዋች የመሆን ምናምን ፍላጎቱ ከሚዲያው ከሰፈር ውስጥ እንቅስቃሴ ምናምን ሊመጣ ይችላል። ከዛ ፕሮፌሽናሊ ፐርሱ ላድርገው ወይንም ይህንን ሙያዬ ላድርገው ልደግበት ስትል ግን መሆን እችላለሁ ወይ የሚለው ደግሞ ካለው ነባራዊ ሁኔታ ላይ ይመጣል። ምክንያቱም ሁሉንም ነገር መሆን አትችልም። መሆን የምትችላቸው ነገሮች አሉ አይደለም? ያ ደግሞ ይሄ በእንግሊዝኛው ስዎት አናሊሲስ የምንለው አለ አይደለ? ምን አለኝ፣ ምን ጠንካራ ጎን አለኝ፣ ምን ደግሞ ክፍተቶች አሉኝ፣ ኢንቫይሮንመንቱ ምን አይነት እድል ይሰጠኛል፣ ምን ተግዳሮቶች አሉ። በዚህ የተለካ ነው የሚሆነው ራስን ማሰልጠን። ስዎት አናሊሲስ ያልከው አሁን ነው ሰው ፍላጎቱ ብቻ መሆን ይፈልገውን ያደርገዋል። ታሪክ ያስተምረናል እኮ። በስዎት አናሊሲስ ክራይቴሪያ ብንወስደው አሁን ሜሲ ኳስ ተጫዋች መሆን አልነበረበትም። ማራዶና ኳስ ተጫዋች መሆን አልነበረበትም። ጋሪንቻ በሆነ ኢንች ግራና ቀኝ እግሩ ይራራቃሉ። 6 ኢንች 60 ኢንች something I don't remember now የነ ፔሌ ጊዜ የነበረ ነው። ጋሪንቻ ግራና ቀኝ እግሩ ይበላለጣሉ። ፌመስ ኳስ ተጫዋች የነበረ ነው። በስዎት አናሊሲስ ከወሰድነው ጋሪንቻ ኳስ ተጫዋች መሆን አልነበረበትም። ግን በጣም ስኬታማ yes በነ ፔሌ ጊዜ ፔሌ፣ ጋሪንቻ፣ ሶቅራጥስ የሚጠቀስ ነው። no there is no SWOT analysis in our life, there is only desire። ኦኬ 42 ኪሎ ሜትር በባዶ እግሩ የሮጠው አበበ ቢቂላ በየትኛው SWOT አናሊሲስ ነው? ኢማጂን 42 ኪሎ ሜትር በባዶ እግር የማይንድን ፓወር እኮ ነው የሚያሳየው። ፔንን ፊል ያለ ማድረግ ዛት ማች ነው የተቆጣጠረው። ኖ ይሄ አይደለም። ኖ if there is a will there is always a means። ያ ደግሞ ዊል ምን ነው? ዲዛይራችን ያ ቅድም ያለው ነው። ያ ዲዛይር መሆን የምትፈልገው ነገር ሰዎች መሆን የሚፈልጉትን የሚሆኑት እኮ እንትን አይደለም ገንዘብ ለማምጣት እንትን ለማምጣት it's just a passion። ያን ማድረግ ስለሚያስደስት ከዛ ጋር መታገል ያንን መለወጥ ከዛ ጋር መቆየት ስለሚያስደስታቸው ኤክሰል ያደርጋሉ። ሱፐር ጂኒየስ ይሆናሉ በዛ ነገር እንጂ ያንን ነገር ሰርተው ምን ያህል ሰው ፖፑላር እንደሚሆኑ ምን ያህል ሰው እንደሚያያቸው they don't worry እኮ እንደዚህ አይነት ሰዎች the only thing they know is ያንን ነገር ከዛ ነገር መቆየት። ያው ጸሐፊዎች አሁን ትላልቅ ጸሐፊዎች መጽሐፍ በራሱ ላይፋቸውን የሚያገኙት እዛ ውስጥ ነው። ሚኒንግ ሰላም የሚያገኙት እዛ ውስጥ ነው። ያ ጥልቅ የሆነ ዲዛይር ነው። ራሳቸውን ያዩታል እዛ ውስጥ ሚኒንግ ያገኙበታል። እኛ እንወስድና ፖፑላር እናረጋቸዋለን። ግን ፖፑላሪቲን አስቀምጠው አይደለም የሚሰሩት። ኖ ለራሳቸው ሰላም፣ ለውስጥ ሚኒንግ አለ አይደል? አንዳንዴ ማድረግ የሆነ ነገር ስታደርግ ድሮ ግጥም ትጽፍ ነበር ለምሳሌ don't feel it the peace ያንን ስታደርግ እኔ አሁን በጣም the best moment ለኔ ምንድነው ሳነብ ነው። ሁሉ ነገር ረሳለሁ። በማንበብ ውስጥ በጣም መሰጣለሁ። ሌላ ሰው ደግሞ የሆኑ ነገሮች መገጣጠም የሆኑ ነገሮችን መስራት ደግሞ እዛ ውስጥ ሰላም ያገኛል። ይሄንን ስንከተለው የሆነ ቦታ ራሳችንን እናገኘዋለን። እና ዲዛየር ነው እንጂ አሁን ይሄ አለኝ ይሄ የለኝም በካልኩሌሽን ሳይሆን ሰዎች ዝም ብለህ ካየህ እኮ በፍላጎት ብቻ ሂትለር እንዴት ነበረ? ቆይ የጀርመን ፕሬዚደንት ሆነው የጀርመን መሪ ሆነው በስዎት አናሊሲስ ከሄድን መንግስቱ ኃይለ ማርያም እንዴት ነበረ? ከሐረር አካዳሚ ከምስራቁ ጦር እነኛን ሁሉ ጀነራሎች ፈነቃቅሎ ፕሬዚደንት ሆነው በየትኛው ስዎት አናሊሲስ ነበረ? ኃይለ ሥላሴ እንዴት ነበረ ዘውዲቱን አስቀምጠው ፕሬዚደንት የሆኑት ወይም ንጉስ የሆኑት? ኖ ትልቁ ነገር የሰዎች ፍላጎት ነው። ትልቁ ነገር የሰዎች ህልም ነው። መሆን የሚፈልጉት ነው እንጂ ስለዚህ አጥብቆ መሻት የውስጥ አቅምንም እንድናወጣ ያደርገናል።
የዓለምንም መነጽር ያስተካክልልናል ነው። በስኬታማ በሆኑና ባልሆኑ ሰዎች መካከል ያለው ልዩነት የመጡበት ቤተሰብ ያደጉበት አካባቢ ምናምን ሳይሆን ምን ያህል የሚፈልጉትን ጉዳይ በትኩረት ይከታተሉታል ነው። እውቀትም አይደለም፣ የዲግሪ የማስተርስ የምናምን አይደለም። ምን ያህል አንድን ጉዳይ ለረጅም ጊዜ መከታተል ይችላሉ። ያ ነው የሚለየን። ትልቁ እኔ በህይወታችን ትልቅ ዋጋ የምንሰጠው ነገር በተለይ በዚህ ቅድም ብለናል በሶሻል ሚዲያ ኤጅ ትልቁ ነገር አቴንሽን ነው። ይሄ አሁን ያለንበት ጊዜ መረጃ ለማግኘት በቀላሉ የሚረዳንን ያህል ዲስትራክት ለማድረግና ትኩረታችንን ለመበተን ደግሞ በጣም ቀላል ነው, which is dangerous. so ትልቁ ቫልዩ በለውጥ ፕሮሰስ ውስጥ ምንድነው? አቴንሽን ማለት ዛሬ አያለው ነገ ሌላ ነገር ነካለው ናሬ ኖ ኮንሲስተንት የሆነ ዲሲፕሊንድ የሆነ ፎሎ አፕ ካለን የእድገት ህግ በራሱ ቴኬር ያደርገዋል። የምንፈልገውን ነገር እናሳካለን እና እኔ እንደ አንድ ኮር ነገር ማየው አቴንሽን ነው። ስለዚህ ቅድም የአእምሮን እምቅ አቅም መጠቀም ያለውን ግለሰባዊ ጠቀሜታ ከዛ ቀጥለን ማህበረሰባዊ ወይንም ማህበራዊ ጠቀሜታ አይተናል። በሶስተኛ ደረጃ እንደ ሀገር ቅድም ከሞላ ጎደል ስትነካካቸው ነበር። እንደ ሀገር የሚያስፈልጉን ለምሳሌ የስራ ፈጠራ ወይም የአንተርፕረነርሺፕ፣ የኢኖቬሽን፣ የትራንስፎርሜሽን በራሱ የሊደርሺፕ ከዚህ አኳያ እንደ ሀገርስ እንዴት ነው የሚጠቅመን? እንደዛ አይነት ሰዎችን ብናሰለጥን እንደው በዚህ ዘመን ሀገራችንስ ትጠቀማለች ወይ? አዎ ኢንተርፕረነርስ ምንድን ናቸው? አሁን ኢንተርፕረነርሺፕ ኮርስ በየዩኒቨርሲቲው አለ አይደል? ኮርሱን የወሰደ ነው ኢንተርፕረነር ወይስ ራሱን ያዳመጠ ነው? እኔ አሁን ዩኒቨርሲቲ ውስጥ ኢንተርፕረነር በመማር ኢንተርፕረነር የሆነው እንደው ዳታ ብንሰበስብ አይ ቲንክ ውስን ይሆናል። ለምን ኢንተርፕረነር ማለት አዲስ ስራ የሚፈጥር አይደለ? በእኔ አረዳድ አዲስ ስራ የሚፈጥር ሰው፣ አዲስ ሐሳብ የሚያፈልቅ ሰው፣ ያንን ሐሳብ ወደ ቢዝነስ የሚቀይር ሰው ነው ብዬ እረዳለሁ። ኦኬ ይሄ ከየት ነው የሚመጣው ካለን ሰዎች ከፓሽን ነው የሚነሱት፣ ከሚፈልጉት ነው የሚነሱት። ብዙ ጊዜ አይተህ ከሆነ አንተ አንድ ሱቅ ትከፍታለህ፣ እዛ ጋር አንተ የታየህ ነገር አለ። በቃ ያንን ሱቅ መክፈት ምናልባት በጣም ሁልጊዜ ፍላጎትህ ነው። with all risk ያንን ሱቅ ከፍተህ ከተወሰነ ጊዜ በኋላ ማቹር ያደርግና ቢዝነስ መስራት ትፈልጋለህ። ኦኬ እኔ ደግሞ መጣና እንደዚህ ቢዝነስ ነው የሚያዋጣው ብዬ በነጋታው ከፍታለሁ። እኔ ፌል አደርጋለሁ፣ አንተ ግን ፌል አታረግም። ለምን? ያ ቢዝነስ ሲታመም የምትታመም ነህ አንተ፣ ውስጥህ የቆየ ነው። እኔ ግን ያየሁት ምንድን ነው? ፕሮፊቱን ነው ያየሁት። ትንሽ የሆነ ነገር ሲመጣ ደነግጣለሁ፣ እዘጋዋለሁ። ብዙ ጊዜ አይተህ ከሆነ መጀመሪያ የጀመሩ ሰዎች እናንተ ቢጊነርስ ላክ ምናምን ልትሉ ትችላላችሁ። መጀመሪያ የጀመሩ ሰዎች ግን ሰስቴን ያደርጋሉ። ለምን? it's not about the money። እነሱ እኮ ሲጀምሩት እንደውም ያ ቢዝነስ አይታወቅም ነበር፣ ግን that is their passion፣ that's their interest። የሚመጡት ሁለተኛ ሶስተኛ ሰዎች ግን የዛን ያህል ፓሽንና ኢንተረስት ስለሌላቸው በትንሹ ይደነግጡና ይዘጉታል፣ ይሄዳሉ። ኦኬ የዚህ ከራስ ጋር ራስን መረዳት፣ ራስን መገንዘብ፣ የራስን ኃይል ሃርነስ ማድረግ ከኢንተርፕረነርሺፕ ጋር ከስራ ፈጠራ ጋር ምን ያገናኘዋል ካለን መጀመሪያ ሰዎች ራሳቸውን ያዳመጡ የሚፈልጉትን የለዩ ሰዎች ናቸው ረጅም ርቀት የሚሄዱት አንድን ስራ ይዘው። ቶማስ ኤዲሰን ስንት ነው 9999 ጊዜ ነው ፌል ያደረገው። when it was his passion ይሄን ነገር ለማግኘት። ብዙ ሰዎች እሱ ቢተዋው ኖሮ እርግጠኛውን ይሄን ያህል ጊዜ ተሞክሮ የቀረ ነገር ነው ብሎ ማንም አያነሳውም ነበር። ይሄ ግን እሱ ላይክ ቢዝነስ ይሆናል፣ ያ የሱ ፓሽን ስለሆነ ነው የሄደው። ሶ
ትክክለኛ ኢንተርፕረነርስ በሀገራችን እንሂድ። አሁን በቀለ ሞላ ለምሳሌ ብዙ ሆቴሎችን በየቦታው ገንብተዋል አይደለ? ዛሬ ነው ሀብታም ብለን የምናነሳቸው ትላልቅ ሰው፣ ግን እሳቸው ነጋዴ ነበሩ አይደለ? የሚታያቸው ነገር የሚስባቸው ነገር ኢቨን ሆቴሎቹን የፈጠሩባቸውን ቦታዎች ሎኬሽን ስታይ ለምሳሌ አርባ ምንጭ ምን አይነት ቦታ እንደነበር ስታይ ምንድን ነው ከራስ ስሜት ከራስ ፍላጎት የተነሳ ነው። ስለዚህ ራስን ማዳመጥ የራስን ፍላጎት መለየት ከቻልን ሁላችንም ለህይወታችን ብለን በምንሰራው ስራ ለሌሎች እንተርፋለን። ስለዚህ ወደኋላ እኮ ስንሄድ ዛሬ የቴክኖሎጂ ምንጭ የሆኑ ሰዎች እኮ ሆቢያቸው ስለሆነ የሰሩት ስራ ነው አይደለ? ኮምፒውተርም ብናይ በማንኛውም ዘርፍ ብንሄድ እኮ ሰዎች አውት ኦፍ ዜር ፓሽን የተከተሏቸውን ነገሮች ናቸው ዛሬ ወደ ቢዝነስ የተቀየሩት። ኢንተርፕረነርሺፕ ከውጭ የሚመጣ ነገር አይደለም። ኢንተርናል ድራይቭ ኢንተርናል ፊሊንጋችንን በመከተል የምናመጣው ነገር ነው። ምናልባት ስኪል ልንማር እንችላለን። ገንዘብ መያዝ፣ ፕላን ማውጣት፣ እነኚህ ስኪሎችን ልንማር እንችላለን በኢንተርፕረነርሺፕ ውስጥ። ነገር ግን መጀመሪያ አንድን ሐሳብ ከውስጤ ካልፈለቀ ሌሎች ሳይታያቸው እኔ ሊታየኝ ይገባል። ኢንተርፕረነር ከሆንኩ ሌሎች ላይታያቸው ይችላል። እኔ ግን የሚታየኝ ነገር መኖር አለበት። ያ የሚመጣው ከምንድን ነው? ለራስ ጊዜ ከመስጠት ነው። በውጪ ሚኒንግ የሚሰጠውን ነገር ሳይሆን ለራሴ ሚኒንግ የሚሰጠኝን ነገር ሳስብ ያ የስራ ፈጠራ ያ ሐሳብ ወደ ቢዝነስ ያድጋል እና በቀጥታ ነው የሚገናኘው። ምክንያቱም አሁን አብዛኞቹን ኢቨን በሀገራችን ያሉ ትላልቅ ቢዝነስ ብዙ ሰዎች ቀጥረው የሚሰሩ ሰዎችን ያን ቢዝነስ ሲጀምሩ በምን አይነት ሁኔታ ውስጥ ነበሩ? ማንም ሰው ሰፖርት እንዳላረጋቸው ነው እገምታለሁ። እነሱ ብቻ ግን የምትታያቸው ነገር ነበረች። ያንን ከየት አመጡት? የሆነ ቦታ ሰምተው ነው? የሆነ ቦታ አይተው ነው? ወይስ ኢንተርናል ድራይቫቸው ፓሽናቸው ነው ያመጣቸው? እና አይ ቲንክ እኔ ከራሳችን ጋር የምናደርገው ልምምድ የራሳችንን ፓወር አንደኛው ትልቁ የሚሰጠህ ነገር ምንድነው? there is no limit። ይሄ ሜንታል ብሎኮችህን እኮ ነው የምታስወግደው። ይሄን ስታቅ ስለ ማይንድህን ፓወር ስታቅ ሜንታል ብሎኮች ከራስ ጋር እኮ ነው የምትገናኘው። ኖ ሌላ ምንም ይሄ መንግስት፣ ፖሊሲ፣ ባህል፣ ቤተሰብ እነኚህ ሁሉ ብሎኮች ናቸው። ለምን? አንተ የተፈጠርከው እነኛ ነገሮች ላይ ተመስርተው አይደለም። ዶክተር አፈወርቅ ጥሩ ቤተሰብ ካለው፣ ጥሩ መንግስት ካለው፣ ጥሩ አካባቢ ካደገ ይሳካለታል ተብሎ እኮ አይደለም የተፈጠር ነው አይደለ? ኦኬ ኢን ኤኒ ኢንቫይሮንመንት ስኬታማ መሆን እንድንችል ሆነን የተፈጠር ነው። በኋላ ግን እኛ ራሳችንን ባለንበት ማህበረሰብ ውስጥና ባህል ውስጥ አስረን ስለምናስቀምጥ ነውና ለኢንተርፕረነርሺፕ በጣም አስፈላጊ ነው። ኖት አስ ኤ ፕሮዳክት ምንም የማትለየው ነገር ነው። አሁን ይሄ የትውልዱ መዳኛ ነው ብለህ ታስበህ ነው? በደንብ በትክክል። አሁን ለምሳሌ ዩኒቨርሲቲ ተመርቀው ብዙ የተቀመጡ ልጆች አሉ አይደለ? ሃይ ስኩልም ተመርቀው ብዙ የተቀመጡ ልጆች አሉ፣ የስራ ዕድል ፈጠራ። ነገር ግን የሚያስቡት ሐሳብ እኮ አለ፣ መሆን የሚፈልጉት። ብዙ ሰው ለምሳሌ ዩኒቨርሲቲ መግባት ሳይኖርበት እኮ ዩኒቨርሲቲ ይገባል። መሆን የሚፈልገው እዚህ ጋራዥ መስራት ይፈልጋል። መሆን የሚፈልገው እዚህ ይሄ ካርፔንተሪ መስራት ይፈልጋል። ነገር ግን ሶሻሊ ቫልዩ ያለው ዩኒቨርሲቲ ገብቶ መውጣት ስለሆነ ዩኒቨርሲቲ ዲግሪ ይዞ መምጣት ስለሆነ በቤተሰብም እንደ ትልቅ ሰክሰስ የምናየው ያንን ስለሆነ 4 ዓመት 5 ዓመት ካቃጠለ በኋላ ተመልሶ ያንን ስራ ይጀምረዋል። በቃ ከከብት ጋር መኖር፣ ከብት ማደለብ፣ ወተት ላም ማደለብ፣ በቃ ፓሽን የሆነ የሚፈልግ ሰው ይኖራል። ስለዚህ ወደ ውስጥ ከገባን ብዙ ድካም ነው የምንቀንሰው። ላለውም አሁን ይሄ የስራ ዕድል ፈጠራ ምንለው ሰዎች የራሳቸውን የስራ ዕድል ራሳቸው ይፈጥራሉ እና that is the way። ግን በጣም ትልቁ ነገር አንዱ ራሳችንን ፕሮቴክት የምናደርግበት ከዲስትራክሽንም የራሳችንን መንገድ የምንቀይስበት ብዬ የምወስደው እኔ በራሴ ላይፍም በጣም ፕሮዳክቲቭ ሆነ ያገኘሁት
በቀን ውስጥ የጥሞና ጊዜ መውሰድ which is very important ላይፋችንን ካየው ከጠዋት እስከ ማታ በጣም ብዙ ሀስሎች አሉት በተለይ የከተማ ህይወት ኢንተርኔቱ ቴሌቪዥኑ የትም ቦታ ላይ አእምሮአችን ረፍት የለውም ብዙ ጊዜ በኋላ ላይ ድካምም ጭንቀትም ይሰማናል ግን በቀን ውስጥ የ15 ደቂቃ ጥሞና ጊዜ መውሰድ በተለይ ወደ ማታ ላይ ያንን ላይክ መጥፎ የውጥረት ጊዜ አሳልፈን ከሆነ ቀኑን ሙሉ ያንን ገምግመን ላይክ ራሳችንን ኦብዘርቭ አድርገን እንዴት ምን አይነት ቀን እንዳሳለፍን ምን አይነት ቶቶች በአእምሮአችን ይመላለሱ እንደነበረ ምን አይነት ኢሜጅ ሰልፍ ዲያሎግ ስናደርግ እንደነበረ እነኛን ነገሮች ብንገመግማቸው ኦልዌይስ የቀን ውሏችን ከዛ በኋላ ሰዎች ላይ ነው ዛሬ ምን ነበር በአእምሮ ይመላለስ የነበረው ሐሳብ ዝም ብዬ ከራሳችን ጋር እናወራለን ምን አይነት ሐሳቦች ነበሩ ከራሴ ጋር ማወራው ምን አይነት ስዕል ነበር ከራሴ ጋር የሚመላለሰው አንዳንዴ ቁጭ ብሎ ሲተመም ያያል ሳይሳካለት ሲቀር ያያል ብዙ ነገር እናያለን አእምሮአችን ያመላልሳል ወይ ኦዲት ማድረግ ራሳችን ጥሞና ጊዜ ወስደን ኦዲት ብናደርግ ከዛ በኋላ ለሳምንት ያንን ብናደርግ ዘን ሜንታል ፓተርናችን እናገኘዋለን ከዛ በኋላ ያንን ከላይፋችን ጋር እናወዳድረው ኦልዌይስ ኢንካሬጂንግ የሆነ ፖዚቲቭ የሆነ ኢነርጂ ዘን ከሄድን እርግጠኛ ሆነ ያ ሰው ደስተኛ ነው ስኬታማ ነው ኦልዌይስ የሚያማርር ከሆነ የሚጨነቅ ከሆነ የሚፈራ ከሆነ ደግሞ ላይፉን እዛ ጋር ያገኘዋል ሶ የምንጨነቅ ከሆነ ሁሉ ነገር ዋጋ አለው የምንጨነቅ ከሆነ የምንታመም ከሆነ ጸብጸብ የሚለን ከሆነ የትም አንሄድ ሰዎች ጋር እንሄድ just let's audit የቀን ውሏችንን ማታ ማታ ኦዲት ብናደርገው ከዛ በኋላ የአንድ ሳምንት ኦዲታችንን አሁን ካለው አክቹዋል ላይፋችን ጋር ብናገናኘው በደንብ አድርጎ ይሄ መዳበር የሚችል ነው yes በደንብ አድርጎ ያሳየናል የቱ ጋር እንዳለን which means ምን ማለት ነው ይሄ ቶታችንና ሜንታል ፓተርናችንና ላይፋችን እንዴት እንደሚገናኝ ቼክ ማድረግ እንችላለን ላይፋችን ያስተሳሰባችን ውጤት ነው እስከዛሬ ትምህርት ቤትም ያልተማርነው በሚዲያም ያላወቅነው ነገር ግን የጸባችንም የደስታችንም የችግራችንም የሁሉ መፍትሄያችንም ያለው አእምሮአችን ውስጥ ነው አእምሮአችን እንዴት እንደሚሰራ እንዴት እንደምንቆጣጠረውና እንዴት አድርገን እንደምንመራው ከተረዳን ያኔ በርግጥ እየኖርን ነው ያኔ በርግጥ እየመረጥን ነው ላይፍን መርጠን መኖር እንጀምራለን እስካሁን ድረስ ግን የምንኖረው ሰዎች የመረጡትን እያነሳን ነው የምንኖረውና እኔ ማንበብንና በዚህ ጉዳይ መወያየት ያዳብሩ የተሻለ ነው ብዬ አምናለሁ ለረጅም ጊዜ በተለያዩ ከፍተኛ ትምህርት ተቋማት ውስጥ በማስተማር በመመራመር በማማከር ባለፉት አመታት ደግሞ የስነ ልቦና ስልጠናዎችን በመስጠት ሰፊ ልምድ ካለው እንግዳ ከስለሺ መንግስቱ ጋር ነበረ ያደረግነው ቆይታ ብዙ እንደታዘባችሁ እንደተማራችሁ እናምናለን ቀጣይ ከስለሺ ጋር የሚኖረን ቆይታ የመጨረሻው አይደለም የመጀመሪያው ነው በተለያዩ ርዕሶች እንጋብዘዋለን ለእናንተ የሚጠቅሙ ሐሳቦችን ያዘን እንመጣለን ዛሬ በነበረን ቆይታ በጣም ደስተኛ ነን ስለሰጠህን ጊዜ በጣም እናመሰግናለን ቤተሰብ ለመሆን ሼር ሰብስክራይብ ኮሜንት እያደረጋችሁ ተቀላቀሉ እናመሰግናለን እግዚአብሔር ያክብርልን